ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱም የፀጉር ትሪትመንት ነው ማለት ነው። እኔ ለራሴ ሰርቼ እየጠቀመኝን ነው ለእናንተም ይዤ የመጣሁት ማለት ነው። ስለዚህ እሱስ ምንድነው እየሰራሁኝ የማሳያችሁ ይሆናል ማለት ነው። እና እኔ ተጠቅሜው ለእኔ በጣም ሆኖልኝ ለፀጉሬም ተስማሚ ሆኖ አግኝቼዋለሁ እና እኔ የሞከርኩትን ነገር እናንተም ብትሞክሩ ጥሩ ነው ብዬ ስላሰብኩኝ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። እና እናንተም በቤታችሁ መሞከር አለባችሁ ብዬ አስባለሁ። ፀጉር የሚጎዳ አይደለም፣ በጣም ጥሩ ትሪትመንት ነው ወይም ደግሞ ጥሩ ማክስ ነው ማለት ነው። ስለዚህ እንደዛ እላችኋለሁ። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እኔም አለሁላችሁ እግዚአብሔር ይመስገን። እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ጤና፣ ስራ ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር አምላክ ይመስገን። እኔ እጅግ በጣም ሰላም ነኝ። እናንተም እንኳን ደህና ሆናችሁልኝ። ያው ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እሱም ዛሬ የመጣሁበት ምክንያት ለእኔና ለጓደኛዬ የፀጉር ትሪትመንት ወይም ደግሞ ማክስ ይዤ መጥቻለሁ ማለት ነው። እንዴት እንደምሰራ አሳያችኋለሁ። በጣም ቀለል ያለ ነገር ነው ማለት ነው፣ ስራ ነው። ስለዚህ እኔ ለራሴ እንዲሁ ደግሞ ጓደኛም ተጠቅመዋል፣ ለሁለታችንም ሆኖልን ተሳክቶልን ስላገኘን እስቲ ለቻናሌ ቤተሰቦችም ለምን አላሳያችሁም፣ ለምን ቪዲዮ አልሰራላችሁም በሚል ተነሳስቼ ነውና ለእናንተም ላሳያችሁ የተነሳሁት ማለት ነው። ስለዚህ ቤታችሁ የሚገኝ ነገር ነው፣ በጣም ቀላል ነገር ነው። ስለዚህ ሰርታችሁ ሞክራችሁ ብታዩት ጥሩ ነው ብዬ አስባለሁ። ምንም ፀጉር የሚጎዳ ነገር አይደለም፣ ምንም ነገር ማለት ነው። እና እኔ ዛሬ ከሂና ጋር ነው መስራት የፈለግኩት ማለት ነው። ሂና ያው ታውቃላችሁ ፀጉር የሚያፋፋ ነው። ሂና ሰውን የሚጎዳ አይደለም፣ ጥሩ ነው ለፀጉርም ለቅልም በጣም አሪፍ ነው ማለት ነው። ስለዚህ ቀድሜ ግን ለሂናን የምበጠብጥበትን ነገር ነው የማዘጋጀው ማለት ነው። ስለዚህ በትዕግስት ከኔ ጋር አብራችሁ ሆናችሁ የማሳያችሁ ነገር ይሆናል ማለት ነው። በዚህ አጋጣሚ ውድ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ እላችኋለሁ። እኔን በጣም ይደግፈኛል፣ እኔ በጣም ይጠቅመኛል። ሰብስክራይብ ሳታርጉ አትለፉ። እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየታችሁን በኮሜንት መስጫ ላይ ስጡ እላችኋለሁ። እና ወደ ስራ እንግባ፣ ላሳያችሁ። እሺ ቤተሰቦቼ ላሳያችሁ። ይሄ የሽንኩርት የቀይ ሽንኩርት ልጣጭ ነው ማለት ነው። ይታያችኋል። ይሄ የነጭ ሽንኩርት ልጣጭ ነው። ይሄ ደግሞ ቆይ ላሳያችሁ እያወጣሁ። ይሄ አጥቢዋለሁ፣ እርጥብ ነው። ይሄ ደግሞ ነጭ ሽንኩርት ነው። ይሄ ነጭ ሽንኩርት ነው። ያው እኔ ፈንክት አድርጌ ነው የጨመርኩበት ማለት ነው። በጣም ጥሩ ነው ፀጉራችሁን ለሚያሳክካችሁ አሪፍ ነው። ነጭ ሽንኩርት ታውቃላችሁ፣ የነጭ ሽንኩርት ቅባት እንዳለም ታውቃላችኋል። የቀይ ሽንኩርትም ቅባት እንዳለ ታውቃላችሁ። እና በጣም ጠቃሚ ነው፣ አሪፍ ነው። እና ዋና ሽንኩርት ራሱ አንዷን አነስ ያለቿን ፈንከት አድርጌ ጨምሬበታለሁ። እና በደንብ አድርጌ አጥቤዋለሁ። ይሄ የቀይ ሽንኩርት ልጣጭ ነው ማለት ነው። በጣም አሪፍ ነው። ይሄንን እንዴት እንደማደርግ አሳያችኋለሁ። ይሄን ይመስላል። ይሄ ደግሞ የሎሚ ቅጠል ነው። ይሄ የሎሚ ቅጠል ነው። ስለዚህ ይሄን ይመስላል። በደንብ አጥቤዋለሁ፣ አዘጋጅቼዋለሁ ማለት ነው። አጥቤዋለሁ። እዚህ ጋር ደግሞ ምንድነው እሱ? ይሄ አብሽ ነው። እዚህ ውስጥ ከዚህም በፊት የተቀመጠ ነው። ይሄ ደግሞ አብሽ ነው። ያሳያችሁ። ቆይ አለኝ እቃ ውስጥ። ይሄ በጣም አሪፍ ነው፣ ግን አታብዙ፣ በጣም ነው የሚሸተው። ይሄ በሌላ ትሪትመንት ውስጥ የምጠቀመው ነው። እሱንም ወደፊት እናያለን አብረን እና ይታያችኋል። ይሄ አብሽ ነው። በጣም አሪፍ ነው፣ መብዛት የለበትም። በጣም ለፀጉር በጣም አሪፍ ነው። እውነት በጣም ነው የሚያፋፋው፣ ያሳድጋለን። እኔ አይቼዋለሁ ከአንድ ሁለቴ፣ በጣም ብዙ ጊዜ ተጠቅሜዋለሁ። ይሄ ደግሞ ያው ሚስማር ነው። ይሄ ሚስማር ነው። ይታያችኋል። እንደሚታያችሁ ተስፋ አደርጋለሁ። ይሄ ሚስማር ነው። ሚስማር ታውቃላችሁ፣ እንዲሁ ራሱ እንኳን 10 ፍሬ 15 ፍሬ እንደዚህ ትንሽ አንተክትካችሁ ይሄ
ምንድን ነው መርጫ አለ አይደል? የፀጉር በሱ ውስጥ ጨምራችሁ ፀጉራችሁ ስታበጥሩ መንፋት ትችላላችሁ። በጣም አሪፍ ነው። ፀጉር ስታበጥሩ አይጎዳም። ፀጉራችሁ ባዶ ሆኖ አይጎዳባችሁ። አሪፍ ነው ይሄ እና ይሄውና ትንሽ አድርጌበታለሁ። እኔ አላበዛም ማለት ነው። ምክንያቱም ብዙ ጊዜ በሌላ ስለምንጠቀም ማለት ነው። ይሄ ቁርንፉድ ነው። በአረቦች ደግሞ ሚስማር ይባላል። ታውቁታላችሁ ብዬ አስባለሁ። ይሄ ደግሞ አብሽ ነው ማለት ነው። ስለዚህ እዚህ ጋር ውሃ አዘጋጅቻለሁ ማለት ነው። ታያችኋል። እዚህ ጋር ውሃ አፍልቼ አዘጋጅቻለሁ። ስለዚህ ጋዝ ላይ ጥጄ ደግሞ አሳያችኋለሁ። ይሄ ውዶቼ ጋዝ ላይ ጥጄዋለሁ ማለት ነው። ጋዝ ቀንሼ ነው ያደረኩለት። ጋዝ ላይ ጥጄዋለሁ። አሁን እዚህ ጋር ውሃውን ጨምረዋለሁ። ይታያችኋል በደንብ ምክንያቱም ሂና ስለሆነ የሚበጠበጥበት በደንብ መፍላት አለበት። በኋላ ላይ ደግሞ ሌላ ነገር ጨምርበታለሁ። በኋላ ደግሞ አሳያችኋለሁ ሌላ ነገር ጨምርበታለሁ እና ይሄን ይመስላል። ይሄ በደንብ ተንተክትኮ በጣም ቀይ ይሆናል። አሳያችኋለሁ። በጣም ቀይ ይሆናል። ከዛን ደግሞ በላይ ሌላ ነገር ጨምርበታለሁ ማለት ነው። ይሄን ይመስላል። ያውን በደንብ ይንተክተክ። ሲንተከተክ እየቀላ ይመጣል። ትንሽ ጨምርበት። ምክንያቱም ለሁለታችን ስለሆነ ለእኔና ለጓደኛዬ ስለሆነ አሁን ይሄ ተንተክትኮ ከዛ ስለ እንትን ይላል ይቀንሳል ውሃው። ለዛ ነው ውሃውን ትንሽ በዛ ያለ ማለት ነው። ከዛም በኋላ ሌላ ነገሮች ስለሚጨምርበት ታይፈለግ። ይሄው ቤተሰቦቼ እየፈላ ነው። አያችሁ እየቀላ ነው። ገና ይቀረዋል። ገና ስለሆነ እንደዚህ ነው የሚሆነው። በቃ ይሄ ሻይ ቅጠል ሻይ ነው የሚመስለው። ሻይ ቅጠል ነው የሚመስለው። አሁን በደንብ ከተንተከተከ በኋላ እዛን በላው ላይ ቅጠል ሻይ ጨምርበታለሁ ማለት ነው። ይሄው ቤተሰቦቼ ይሄ የሻይ ቅጠል ነው ማለት ነው። አያችሁ ሊፕቶን ማለት ነው። እና ጨመርኩበት። ያሁን በደንብ ሲቀላ እዩት። ገና አልቀላም፣ በደንብ አልቀላም። አሁን ይሄን ስላስገባበት ይቀላል፣ ይዋዋዳል ማለት ነው። ይሄን ስለጨመርኩበት በደንብ አድርጎ ይዋዋዳል፣ ቆንጆ ይሆናል። እዩት፣ አያችሁት? በደንብ ነው የሚቀላው። አያችሁ ቅድም የጨመርኩት ውሃ እየቀነሰ መጣ። ወይ ካስፈለገኝ ሁላ ትንሽ ልጨምርበት ይችላል። ምክንያቱም ለሁለት ሰው ስለሆነ የምንጠቀመው ያንሰናል። ያኔ በደንብ መበጥበጥ አለበት። ይሄን ነው ማለት ነው። ይሄው ቤተሰቦቼ ይሄን ይመስላል። አሁን አልቋል። አያችሁ አሁን በጣም ቀልቷል። ይሄው አሁን በቂ ነው። አሁን ትንሽ አስቀምጠውና ትንሽ ቀዝቀዝ ካለ በኋላ እበጠብጥበታለሁ ማለት ነው። ከበቂም በላይ ነው። አያችሁ ይሄን ይመስላል። ቤተሰቦቼ ይሄ ነው ያው ቆንጆ ነው ብዬ አስባለሁ። በእርግጥ ከዚህም በፊት ይሄንን አልነበረም የተጠቀምኩት፣ ሌላ ነው። ይሄ ሌላ ነው የገዛሁት ማለት ነው። ሞክሬ ለማየት ማለት ነው። እና እንግዲህ ይቀላል ብለዋል። ከምንም በላይ እኔ መቅላቱን ሳይሆን የምፈልገው ጀስት በቃ ፀጉሬ እንዲያፋፋልኝ ነው የፈለኩት ማለት ነው። እና ያውን ፀጉሩ ሽበት ካለ ምናምን ያቀላል ምናምን አሉኝ ማለት ነው። እና አሪፍ ነው ብለው ነው የገዛሁት። እና በነገራችን ላይ ለብቻው አለ ሱቅ ማለት ነው። እሱና ቀሲል የሚሸጥበት ማለት ነው። ቀሲል ይሄ በቃ የቅመማቶች ነገር የሚሸጡበት የራሱ የብቻው በቃ ቅመም ብቻ የሚሸጥበት ሱቅ ነው የገዛሁበት። እና እስቲ ሞክሬው ቆንጆ ከሆነ ደግሜ እገዛዋለሁ ማለት ነው። እስቲ
በጥብጠው አሁን መጀመሪያ ይሄንን ያቃጥላል። እስኪ አያችሁት ቅላቱ እሺ ማንኪያ ሌላ ባወጣ ጥሩ ተለቅ ያለ ያቃጥለኝ ባርክ ጥሩ ነው። ለሁለት ነው የምንጠቀመው። የጓደኛዬ ፀጉር ስስ ነው በነገራችሁ ላይ እኔ በጣም እንትን ነው ብዛት አለው የኔ ፀጉር እግዚአብሔር ይመስገን። የኔ ፀጉር ከድሮም ብዛት አለው እና ያው ያ ብዛቱ እንዳይቀንስብኝ በሚል ነው ሁሉ እንትን ጥረት ማድረግ ከቁመቱም ይልቅ ብዛቱ እንዳይቀንስብኝ። ታውቃላችሁ ፀጉር ቤት ሄዳችሁ ስትሰሩ ፀጉራችሁ ተሰርታችሁ ሲጨርሱ ብዛቱ ግን በቃ ሁማኔር ነው የሚመስለው። ምንም ሌላ ተጨማሪ ፀጉርን አትጠቀሙ። እሱ እንትን ካለ ማለት ነው ፀጉራችሁ ብዙ ከሆነ እንደዚህ ፀጉራቸው ስስ የሆነ ሰዎች ያው ይጠቀሙታል መሀል ላይ ምናምን ሁማኔር። እኔ ግን እግዚአብሔር ይመስገን ተጠቅሜ አላውቅም በህይወቴ ሁማኔር ማለት ነው። ግን የሆነ ጊዜ ብቻ ኢትዮጵያ ሄጄ ወደዚህ ስመለስ እንዲሁ በወፍራም በዊግ ተሰርቻለሁ በህይወቴ አንድ ጊዜ ማለት ነው። እና አይቼ ደስ ይላል። ግን የሆነ ባዘሲል ምናምን በፀጉራችሁ ላይ ተጨማሪ አድርጋችሁ ረዘም ብሎ ስታዩት በጣም ያኔ ደስ ይላል። ግን ያው እኔ እንዲሁ ጓደኛዬ ገፋፋኝ ነው በነገራችሁ ላይ እንደዚህ ዊግ ብትጨምሪበት በዚህ ፀጉር ላይ በቃ ምን ታደርጋላችሁ? ዊጉና ፀጉሬ እኩል ነው። ትንሽ በቃ ጥንጥዬ ብቻ ነው ዊጉ ከኔ ፀጉር ትንሽ የበለጠው። ከዛ ውጪ ፀጉሬና ዊጉ እኩል የሆነው ማለት ነው። ግን ይሄ እንዴት ታች ላይ እንደ ተቋጠረ አይነት ነገር ሲሆን ደስ ይላል። ይሄ በወፍራም ምናምን ስትሰሩት ወደ ኋላ ደግሞ ስታስይዙት የሆነ በዚያ ሲል በጣም ደስ ይላል። እና ግን እኔ ያው እየደገፍኩ አይደለም። የራሳችን ፀጉር ተንከባክበን በራሳችን ፀጉር ብንሆን ጥሩ ነው ብዬ እላለሁ። የሰው ነገር ነው። ብር አለን ብቻ ብለን እንደፈለግን ማድረግ የለብንም። በራሳችን ፀጉር ብቻ ማማር እንችላለን። እና ያው ለእንዲህ አይነት ፀጉር ደግሞ እንዲያበዛ እንደዚህ አይነት የተለያዩ ትሪትመንት መጠቀም በጣም አስፈላጊ ነው። ምንም ብዙ ብር የሚያስወጣ ነገር አይደለም ነው ለመናገር አይደለም። ስለዚህ እንደዚህ እየሰራን ዊግ በምንገዛበት ብር እንደዚህ ግብአቶችን ገዝተን ቤት ፀጉራችን በተፈጥሯዊ ነገር መንከባከብ ከዛ ማሳደግ በቃ እና እንደዚህ ነው ብዬ ማስበው ነው። ይሄንን ነው የምወደው የምደግፈውም ይሄንን ነው እንጂ ይሄ ዘመን ሰራሽ ሰው ሰራሽ ነገር ላይ ለጥፌ ምንም ያው የሆነ ነገሩ ደስ ይላል፣ ግን ያን ያህል ስሜት አይሰጥም። ያን ያህል እንደዚህ ነፃነት አይሰጥም። እንደ ራስ ሰው አይታችሁ ከሆነ ሰዎች በፊት ላይ ነው አይደለም። በእርግጥ አሁን ሁሉም ሰልጥነዋል፣ ይጠነቀቃል። ክሊፑን ከኋላ በኩል ሳያስይዙት አጥልቆ ሲሄዱ ንፋስ ሲወስድባቸው ሲወድቅባቸው ሲያፍሩ አንዲት ናይጄሪያ ናትና ኢንተርቪው እየተደረገች ከዛን እያወራች እንደዚህ ጭንቅላቱን እያወዛወዘች እያወራች ከዛን ወደቀባት ማለት ነው። ከዛን ጋዜጠኛው እንዴት እንደሳቀባት አልቆረጠውም፣ ወላ ኤዲት ሁላ አላረገም፣ እንደዛው ነው የለቀቀባት ማለት ነውና አይቼ ምን በሷ ፋንታ ምን ያህል እንዳፈርኩላት እግዚአብሔርን ምን ያህል እንዳፈርኩላት እና በጣም እንትን ነው ከባድ ነው። እና እንደ ራስ የሆነ ነገር ምንም ነገር የለም ወገኖቼ፣ የምር በራስ ነገር መኩራት ይሻላል። ብዙ ስለሆነ ፀጉራችን በተለይ የኔ ፀጉር ብዙ ነው። ጓደኛዬ እንዳልኩት ስስ ነው በጣም እሷ ብዙ
እንትና ብዙ አትፈልግም። እንደውም እኔ የምጎዳት ይመስለኛል። እኔ ፀጉር ብዙ ስለሆነ እኔ የምጎዳት ይመስለኛል። እና ያው ይሄ እንደዚህ አይነት ስለሆነ ፀጉር በጣም አሪፍ ነው። በቃ አለ የተለያየ ነገሮች ያው በተለይ እንደዚህ ሰው ቤት የምንቀመጥ ሰዎች ያው ትንሽ ይከብዳል ያስቸግራል በሚል ነው እንጂ ሞር ደግሞ በራሳችሁ ብር ገንዘብ ገዝታችሁ ስትጠቀሙ በኮንፊደንስ ትጠቀሙታላችሁ። ምንም ያን ያህል አትሳቀቁም። ግን የሰው ቤት ተቀምጣችሁ የሰው ነገር ብቻ የምትጠቀሙ ከሆነ ነው ነፃነት ማይኖራችሁ፣ ትሳቀቃላችሁ። እና ከመሳቀቅ በራስ ብር ገዝታችሁ ስትጠቀሙ ኢቨን መልስ ለመስጠት ራሱ እንኳን ኮንፊደንስ ይኖራችኋል አይደለ? እንደ ራስ ነገር ያለ ነገር ምን አለ ወገኖች? እውነት እና ይኸው እንግዲህ እንደዚህ ይመስላል። እንደዚህ አጥብጫለሁ። ሎሚ ተጨምቅበታለሁ። ያው እንግዲህ ቤተሰብ እንዲህ አድርጌዋለሁ። ያው በደንብ አዋውጀዋለሁ። ይሄ ትንሽ ፀሐይ ውስጥ አስቀምጬ ማታ ላይ ነው የምቀባው። አሁን ስራ ስላለብኝ ስለማይመቸኝ ማታ አቀባዋለሁ ማለት ነው። ይሄን ይመስላል። የምር አሁን ራሱ እንዴት አባቱ እንደቀላ ትንሽ ፀሐይ ውስጥ አውለውና ከዛን ማታ አቀባዋለሁ። ስቀባ ቀርጽላችኋለሁ ከቻልኩኝ። እሺ። እና በተረፈ ባላችሁበት ሰላማችሁ ይብዛ። እመለሳለሁ።